እነዚህ ከላይ የምታዩቸው አራት ወሳኝ የኢትዮ ቴሌኮም ኮዶች ምን ጊዜ ማስታወስ ያለባችሁ ችግር ሲገጥማችሁ ብዙ ነገሮቻችሁን የሚፈቱላችሁ ለሌላም ሰው ችግር መፈቱባቸው ኮዶች ናቸው ማለት ነው። ከላይ ከመጀመሪያው ስንጀምር እንግዲህ ኮከብ 43 መሰላል ለምንድን ነው የሚጠቅመን? ስልክ ከሌላ ሰው ጋር ያወራ ሌላ ሶስተኛ ሰው ሲደውል ለኛ ምልክት የማያሳየን ከሆነ ኮከብ 43 መሰላል አድርገን ኮል ዌይቲንግ አክቲቬት ማድረግ እና ችግሩን መፍታት እንችላለን። መሰላል 002 መሰላል ደግሞ የተለያዩ አይነት ስልክ ሲደወልል ወይ ለሰው ስንደውል አንዴ ከጠራ በኋላ ጥሪ እያስተላለፈ ነው የደውላቸው እንደመኛ ማግኘት አይችሉም እያለ የሚያስቸግረን ከሆነ ደግሞ ይሄ ዳይቨርቱን ያጠፋልናል ማለት ነው። ኮከብ 900 መሰላል ላይ ደግሞ የጥሪ ማሳመሪያ ማቋረጥ፣ የጥሪ ፊርማ ማቋረጥ እንዲሁም ደግሞ የተለያዩ አይነት ካርድ እየተቆረጠብን ነው ካላችሁ ደግሞ ሾርት ኮድ ገብታችሁ ማቋረጫ ነው። ኤቱ ብላችሁ ወደ 824 ደግሞ የምትልኩት የጥሪ ማሳወቂያ ወይም ደግሞ ያሳውቁኝ መልእክት ሰው ከደወለ በኋላ የማይደርሳችሁ ከሆነ ወይ ዳይቨርት አድርጋችሁ ወይ ስልካችሁን አጥፈታችሁ የማይደርሳችሁ ከሆነ ኤቱ ብላችሁ ወደ 824 በቀላሉ በመላክ ችግሩን መፍታት ትችላላችሁ ማለት ነው። የቪዲዮ ከጠቀማችሁ ፎሎ ማድረግ እንዳትረሱ፣ ለሌሎችም ሼር አድርጉላቸው። መልካም ጊዜ